ግን ጨለማውን ሳይፈራ ወንበዴ ሽፍታ ይገለኛል ሳይል ባለስልጣን ሆኖ እያለ ባለሀብት ሆኖ እያለ የእነሱ መምህራቸው ሆኖ እያለ እንደውም እነሱን በእሱ ላይ ሲያሴሩ ሲመክሩ ይሄ አይጠቅማችሁም፣ አይሆንም እንዲህ ያለ እንኳንስ በአምልክ በሌሊት ተነስቶ ከጌታው ጋር ማለት መታደል ቅዱስ ሲያድርበት ነው። መንፈስ ቅዱስ ካላደረበት የፈለገው ነገር ቢሆን ሰው መልካም ስራ አይሰራም። እመና የመንፈስ ቅዱስ ማደሪያ ሆነ። ተመረጠ ኒቆዲሞስ። እንዲህ ነው መመረጥ ማለት እንደዚህ ነው። ከዛ ከነሱ ከዓለማዊ ከንማን እነሱ በስጋው ይቋለው አለቃቸው ነው፣ ባለስልጣን ነው፣ መምህራቸው ነው፣ ባለጸጋ ነው ብሎ ሲማር ያድራል። አያችሁ የሌሊት ጉባኤ ክትለ ይላል ልቦና ይሰለስላልና እየሄደ እየጠየቀ የተረዳ ታላቅ አባት ጻድቅ አባት ነው ኒቆዲሞስ። በነፍሱም በስጋው በሁለቱም ተመልከቱ ተጠቃሚ። ዛሬ ምናልባት አንዳንድ ለመኪናው ለሌሎች ለቁሳቁሱ አሁን ሰው በስጋው በነፍሱ በሁለቱም ተጠቃሚ የሆነ እና የአይሁድ ቀን የአይሁድ አስተማሪ ይለዋል፣ ሌሊት ደግሞ የክርስቶስ ተማሪ። እሱም እኮ ቀን የአይሁድ አስተማሪ፣ ሌሊት ደግሞ የክርስቶስ ተማሪ። እንግዲህ ሲነግሩ ካልሰማ እሱ እየነገራቸው ነው፣ እያስተማራቸው ነው። ማዳመጥና ማስተዋል ግን የእነሱ ፈንታ ነው እና እንደማይጠቅመው አይቶ ነው ከዚያ ማይበር ተለይቶ መጨረሻ ላይ ከክርስቶስ መምጣት በፊት ክርስቶስ ሳይሰቀል አስቀድሞ ነው ያመለጠው። እሱ የእነሱ ተባባሪ አልሆንም። አያችሁ የክፉ ስራ ተባባሪ አልሆንም አለና ከማይበራቸው ተለይቶ ስልጣን የራሱ ጉዳይ፣ ባለጸግነት የራሱ ጉዳይ፣ መምህርነትም የራሱ ጉዳይ፣ ከእናንተ ጋር አይደለሁም እኔ የክርስቶስ ተከታይ ነኝ አለና እነሱ ትቷቸው ያያሉ የእነሱ። ሰላም የዚህ ቻናል ተከታዮች፣ እንግዲህ ዛሬ እንደምናሳያችሁ አዲስ አበባ ቦታ ስላሴ ቤተክርስቲያን ነው። እንግዲህ ዛሬ የምናሳያችሁ ቤተክርስቲያኑ ታድሶ ስላሴ ውስጡ ነው የምናሳያችሁ። በጣም አምሮበታል ታድሶ። እንግዲህ ወደ ውስጥ ዛሬ ደግሞ እስካሁን ሳሳያችሁ የነበረው ውጭ ነበረ። አሁን ደግሞ ውስጥ ገብቼ ላሳያችሁ ነው። እንግዲህ እንደምታዩት ይኸው ስላሴ በጣም ታድሶ አምሮበታል። ያው የገባውበት ሰዓት እንግዲህ ያው ቅዳሴ ላይ ነበረና ያው ወደ ውስጥ ብዙም ገባ ብዬ ባልቀረጸው በር ላይ ያለውን ያው በር ነው ውስጥ ማሳያችሁ። ይሄ እንደምታዩት እንግዲህ ስላሴ በጣም አምሮበታል። ታድሶ ከታደሰ በኋላ በጣም በሚገርም ሁኔታ በጣም የሚያስገርም ሁኔታ ነው። እኔ ራሱ ያው ቀረጻው ባልተመቸኝም ገብቼ በቃ ማየት ነበር ደስተኛ ሆንኩትና አይቼ ነው ከዛ ካየሁ በኋላ ነው ወደ ቀረጻው የዞርኩት። ያው የገባውበትም ያው እንትን ላይ ስለሆነ ቅዳሴ ላይ ስለሆነ ብዙም አልተመቸኝ። እንግዲህ አሁን እናሳያችሁ። ይሁት እንግዲህ እዚህ ጋር ቤተክርስቲያኑ እየሄዱ ነው የተሳለሙ ነው ወደ ውስጥ። እዚህ ጋር ወንበሩ በጣም ባሪፍ ሁኔታ ደስ ይላል በጣም። ይሄ እዚህ ጋር በሯ ናት። እዚህ ጋር ደግሞ እዚህ ነው ቅዳሴ ጋር ማለት የሚቀድሱበት ቦታ ነች ውስጧ ማለት አዳራሿ። በላይኛው ወጥቼ ደግሞ በላይኛው ሳሳያችሁ እዚህ ጋር ባንዲራው ቤተክርስቲያኑ ባንዲራ ተሰቅሎ ይታያችኋል። እዚህ ጋር ፊት ለፊት የምታዩ ሶስቱ ስላሴዎች ማዶ ጋር ተስለው ይታያሉ። በቃ የሚያምር ነው። ጥጉ ራሱ በመስታየት የተሰራ ይመስለው። ስለዚህ የቤተክርስቲያን መታችሁ ስላሴ ጋር ብዙ ታሪክ አለው። እንግዲህ ስላሴ በጣም እንግዲህ አርቲስቶችና ዲያስፖራዎች የሚቀበሩበት ቦታ ነው ቅዱስ ስላሴ እና በጣም እንግዲህ እነ ማሪንጎ አፈወርቅ የተለያዩ አርቲስቶች የተቀበሩበት ቦታ ነው እና ቤተክርስቲያኑ በጣም ትልቅ ቤተክርስቲያን ነው። ከታደሰ በኋላ ደግሞ በጣም አምሮበታል። በሚገርም ሁኔታ ነው ያማረበት። ደስ የሚል ነገር ነው። ውስጡ ራሱ የሚያስገርም ነው። ወደዚህ ቦታ ስትመጡ ብዙ ነገር ትማራላችሁ፣ ብዙ ነገር ታያላችሁ። በጣም እንግዲህ ታሪክ ቦታ ያሉባት ናት። መቃብርም የተቀበሩበት ቦታ ብዙ ሰዎች ብዙ ጀግኖች አሉ። እንደዚሁ አርቲስቶች፣ ዘፋኞች እነ ማሪንጎ ዘፋኞች አሉ፣ አርቲስቶች አሉ። እዚህ ጋር የሚታያችሁ እንግዲህ መንገዱ ነው። በዚህ ነው የምታልፉት ውስጡ ማለት ነው። ይሄ ውስጡ እንዴት እንደምታምር በጣም ያምራል። ማርያምን እኔ ራሱ ተደስቻለሁ። ደስት ብሎኝ ነው ልቀርጾ ራሱ የፈለኩት። በጣም ልሳለም ነበር የሄድኩት፣ ልቀርጾ ሳይሆን ልሳለም ነበር የሄድኩት። ግን በጣም አምሮ ሳይሆን ደስ ብሎኝ ሳይሆን ከአምሮ ይሄንማ በቃ ቀርጬ
በቃ ታድሶ እንዴት የሚለውን ነገር ማሳየት አለብኝ ብዬ ነው ይሄ ለእናንተ ላሳየ የሞከርኩት ማለት ነው። ውስጡን ማለት ነው። እይት ታያችኋል። በጣም ከላይ ሆኜ ነው የምቀርጸው። ከላይኛው ሆኜ ደረጃ ወጥቼ ምናምን ከላይ ሆኜ ለእናንተ እያሳየኋቸው ያሉት ማለት ነው። ጥጉ ራሱና ጥጉ መስታየት ነው። በቃ መስታየት ነው የሚመስለው። በቃ ሶፍት ነው ስትት ራሱ ቀና ብላችሁ አይጠገም ቦታው ጥጉ ማለት ነው። እንግዲህ ቅድስት ሥላሴ በጣም ብዙ ታሪክ አለው በውስጡ በጣም ብዙ ታሪክ አለው። ታሪኩ ፓርክ ራሱ ልንገባ ነበርና ፓርኩ ጋር ያው ቅዳሴ ሳሰለው ነው መግባት አይቻልም ብለውን ያው እንግዲህ ከላይ ሆነን ነው እየቀረጽን ያለ ነው። እንግዲህ የምናሳያችሁ ይሄን ነው እንግዲህ ያየን ያለ ነው። ምን ነው እዚህ ጋር ያሉ ለቅዳሴ ቁመው እንትን እያሉ ጸሎት እያደረጉ እዚህ ጋር ሰዎቹ ጋር ታያቸዋል። ከታች ጸሎት እያደረጉ ነው። ደስ ይላሉ። ያው ወደ ውስጥ ስለማይገባ የቅዳሴ ሰዓት ስለሆነ መግባት አልችልም ስለማልችል ያው ከላይ ሆነ ነው እያነሳዋቸው ያሉት ማለት ነው። ያው እንግዲህ ወርታ ወረድን ያሳየዋችሁ እንግዲህ በጣም ታድሷል። ውስጡ በጣም አምሮበታል። እንግዲህ ወርታ ወርደን ወደ እንግዲህ እየወረድን ነው ወርታች ማለት በታችኛው ማለት ነው። ያው ከላይ ወጥተን ነው እያሳየናችሁ የነበረውና አሁን ታች ላይ ወጥተን ነው እየወረድን ያለ ነው። እስኪ ያው ጫማችሁን በፌስታል አድርጉ። መግባት ወደ ውስጥ አይቻልም። ጫማው አድርጎ ስለማይገባ ባዶ እግራችን መግባት የሚቻለው ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ በጣም ክብርና ስነ ስርዓት ያለው ነው። ይሄ እንግዲህ በሩ ነው። ወጣን እንግዲህ ወጥተን እያሳየናችሁ ያለ ነው። እንግዲህ በቃ የምታዩት ማለት ነው። እንግዲህ ኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ሥላሴ በጣም የሚገርም ነገር ነው። ውስጡ ታዩት በጣም ታሪክ የሆነ ነገር ነው። በቃ ደስ ብሎኝ ነው ያየሁት ነገር ዛሬ። ይሄ ደግሞ በቃ ውጭ ነው የምታዩት። ውጭ ጋር የሚታያችሁ አይደል? ቤተክርስቲያን ራሷ ቤተክርስቲያኑ እንዴት እንደሚያምር ዙሪያው እስኪዩት። ቤተክርስቲያኑ ውጭ ላይ ማለት ነው። ውጭ ነው ስናነሳውና ወይም ስናየው በጣም ደስ የሚል ነው። የተለያዩ እንግዲህ ይሄ መቃብር ነው። ታሪክ የሆነ ምስሎች አሉት ነው እንግዲህ የምታዩት። ዛሬ እንግዲህ ፕሮግራማችን የው ቅድስት ሥላሴ ኦርቶዶክስ ቤተክርስቲያን የሆነ እንግዲህ ብዙ ታሪክ አለው። ሁላችሁም ወደዚህ ቦታ ሲመጡ በጣም ታሪኮኞች ቤተክርስቲያን መቃብር ያለበት ቦታ ነው ይሄ ደግሞ የምታዩት። እና ዛሬ ፕሮግራማችን ሰላም ሁኑልኝ።